አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ። ከዛሬ ጀምሮ እናንተን ይጠቅማል፣ ያስተምራል ያልኩትን አጫጭር ጽሁፎች አቀርብላችኋለሁ። ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ስለ ሀሳብ ልዩነት ከተባሉት ይላል ርዕሱ። ከአንተ ውጭ ያለውን ሰው እሳት ገቢ መሆኑን ለማረጋገጥ ጊዜህን ከማጥፋት ነፍስህን ጀነት ለማስገባት ብትጠቀምበት ይሻልሃል። የአንዲትን ዛፍ ቅጠሎች ኃይለኛ ንፋስ መጣና አንዲት ቅጠል ብቻ ስትቀር ሁሉንም ጠራርጎ ወደ መሬት አረገፋቸው። ዛፉ ላይ በንፋሱ ሳትወድቅ የቀረችው ቅጠል መሬት ላይ በወደቁት ጓደኞቿ ዓይን ተነጥላቸው በመቅረቷ ከዳተኛ ተደርጋ ትወሰዳለች። በንፋሱ ዓይን አሻፈረኝ ባይ አመፀኛ ሆና ትቆጠራለች። በዛፉ ዓይን ደግሞ በመከራ ጊዜ የማትከዳ ታማኝ ሆና ትታያለች። ሁሉም በየራሱ በኩል እውነታ ያለው መሆኑን አንዱ በአንዱ ቦታ ሆኖ ስለማይመለከተው በሌላው ዓይን ስህተተኛ ሆኖ ይታያል። ማሊክ ኢብኑ ነቢ። አንድ ሰው በአንድ ዓሊም ፍቅርና ክብር ልቡ ከተሞላ ለሌላው ምሁር ያለውን ፍቅርና ክብር ያጣል። ኢማም አልገዛሊ። አንድ ሰው ሌላውን በጥላቻ ዓይን ከተመለከተው የነቢዩላህ ዩሱፍ ውበት እንኳን ቢሆን አስቀያሚ ሆኖ ይታየዋል። የሰዕድ ጥበቦች። እርግማን እንዳይወርድብህ የኔን አስተሳሰብ ተከተል የሚልህ ሰው ሳልገድልህ የኔን እምነት ተቀበል የሚልበት ቀን መምጣቱ አይቀርም። መለዛቱል አቅል። ከነርሱ በስተቀር አላህ ማንንም ሰው ቀናውን መንገድ እንዳልመራው በሚያስቡ ሰዎች ተፈተንን። ኢብኑ ሲና። አንዳንድ ጊዜ ኢብሊስ ወደ ሰዎች በመዝሀብ ወገንተኝነታቸው በኩል ይገባባቸዋል። ምንም የማያውቀው ተራው ሰው ሳይቀር እውነታውን በማያውቀው ነገር ላይ ወግኖ ሲሳደብና ሲጋደል ትመለከተዋለህ። ተልቢሱ ኢብሊስ ገጽ 424። ማንም ሰው እኔ እንዲህ ነኝ ብሎ በድምዳሜ መልክ ሲናገር አስቸጋሪ ሁኔታዎች ውስጥ መግባቱ አይቀርም። የአንድ ትልቅ ምሁር መሳሳት መርከብ እንደመሰበር ነው። ለራሱም ሰምጦ ሌላውንም ያሰምጣል። አሊይ ኢብን አቡ ጣሊብ። ብዙ ሰዎች በዲን ላይ ካላቸው የተሳሳተ ግንዛቤ የተነሳ ሸሪዓው ትንሽ አድርጎ የሚቆጥረውን ኃጢአት ሰማይ በመሬት ላይ የተደፋ ያህል አክብደው ይመለከታሉ። ዳሩ ግን የማህበረሰቡን አንድነት ከስሩ እየናደ ያለውንና ሸሪዓው አክብዶ የሚመለከተውን ወንጀል እያዩ በዝምታ ያልፋሉ። አላህ ሊምረው የሚችለውንና ግለሰቡን ብቻ የሚነካ ጉዳይ ላይ ወሰን ያለፈን ሰው ሲመለከቱ ግን ተቃውሟቸው ይበረታል። አላህ የተበደለን ሰው እንዲሁ እንደማይተወው እያወቁ ትምህርት በማይሰጥ ከባድ ወንጀልና በደል ላይ ድንበር የጣሰን ሰው ግን ችላ ይላሉ። የሌሎችን የተለያየ አስተያየት በሚገባ ያዳመጠ ሰው የስህተቱን ምንጭ የቱ ጋር እንደሆነ ይረዳል። በምንስማማበት ነገር ላይ አንድ ሆነን እንረዳዳ፣ በማንግባባበት ቦታ ላይ እንቻቻል። አንዳንድ ጊዜ ሰዎች የእኛን አስተሳሰብ ካልተቀበሉ ለእኛ ጥሩ አመለካከት የላቸውም ብለን እናስባለን።
አንድ ሰው የራሱን መረዳት ሲከተል ለምንድነው በጥላቻ አይን ሊታይ የሚገባው? እኛን ለእውነት መስፈሪያ ያደረገንስ ማን ነው? ለእኛ ያለንን መብት ሌላውን የሚከለከልበት ምክንያትስ ምንድን ነው? ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣው እስከምመጣ ድረስ መልካም ጊዜ ይሁንላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ቆይታ። አንዲት ሴት ልጅ በእድሜዋ አነስ ያለች ወጣት ሴት የውሸት የሆነ ነገር ለሷ መጣላት። በአንድ ፕሮግራም ላይ የተነሳችውን ፎቶ ልናስጠነቅቅ ይገባናል። ሴት ልጆቻችንን አላህን ፍሩ በማለት ፎቶዎቻችሁን በማህበራዊ ሚዲያ ላይ አትልቀቁ። ዘመኑ እጅግ አስፈሪ ነው። አንዱን የእሷን ፎቶ ይዘው ከሌላ ፎቶ ጋር አቀናብረው በማትፈልገው የራቁት ፎቶ ጋር አቀናበሩት። ከዚያም ላኩት ፎቶውን ወደ እሷና ወደ ቤተሰቦቿ። ቤተሰቦቿ አዋረድሽን አሏት፣ አላመኗትም። አስረዳቻቸው፣ አላመኗትም። አለች እናቴ ሆይ ይሄ የኔ ፎቶ አይደለም አለች። ይህ የተቀናበረ ፎቶ ነው፣ ወላሂ የኔ አይደለም። ይሄ ፎቶ ተቆርጦ የተቀናበረ ነው። ነገር ግን እድሜዋን በሙሉ ታዛዥ ልጅ ነበረች። ስለዚህ አጭር ደብዳቤ ላከች ብላ ጻፈች። እናቴ ሆይ በአላህ ይሁንብኝ እኔ ጥብቅ ነኝ ከዚህ አይነቱ ተግባር። በአላህ ይሁንብኝ እናቴ ሆይ እኔ ጨዋ ነኝ። ይህ የተመለከታችሁት ፎቶ በፍጹም የኔ አይደለም። ይህን ከጻፈች በኋላ ከቤት ጠፋች። ከሁለት ቀናት በኋላ ራሱን አጠፋች። እናንተ አባቶች ሆይ፣ እናንተ እናቶች ሆይ በሴት ልጆቻችሁ ጉዳይ አላህን ፍሩ። አላህን ፍሩ በልጆቻችሁ ጉዳይ። ያለንበት ዓለም አስፈሪ ነው። በሴት ልጆቻችሁ ጉዳይ አላህን ፍሩ። አላህን ፍሩ በልጆቻችሁ ጉዳይ። ይህ ዓለምና ዘመኑ እጅግ አስፈሪ ነው ውዶች። የሰው ህይወት እየተቀጠፈ ነው። ልጆቻችን በሐሰተኛ ፎቶ እያጠመዷቸው ነው። ከዚህ ውጭ የምንለው የለም። አላህ በቃችን ነው። ምን ያማረ መጠጊያ ነፍሱን የተቆጣጠረ ሰው ነው። ለነፍሱ ልጓም ያበጀ ሰው ነው። ነገ ቀብር እንዳለበት ያወቀ ሰው ነው። እህቴ ምንድን የሸነገለሽ? ወንድሜ ምንድን ያታለለ? يقول الله جل وعلا في كتابه يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي سورة ما شاء ركبك. يا أيها الإنسان أنت سولت ما غرك من يشرقله من يتعلله من بتشود ያደረገ ነገር ከአላህ ከመገዛት ኢማንህን በአላህ ላይ ከማደራደር ተውሂድህን በአላህ ላይ ከማደራደር አምልኮትን ለአላህ ከማጥራት ህይወትህን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ከሰሃቦቹ ፈለግ ከሰለፉነ ሷሊህ ፈለግ ጋር ህይወትህን ከማስተሳሰር ጋር ከማቆራኘት ጋር ያሳታ ያታለለ እንድትሸወድ ወደ ኋላ እንድትመለስ ያደረገ ነገር ምንድን ነው? ማረክ ምንድን ያታለለ? ጌታ ማለት አምልከኝ ተገዛኝ ሚል ጌታ ስላመለከው ስልጣኑ አይጨምርም። ነገር ግን አምልከኝ ያለ ጌታ እኮ አለዚ ኸለቀክ
አንተን የፈጠረ ነው። ተሰዋክ አስተካክሎ የቀረጸ ነው። ሱብሃነላህ አንተን የሰራህ ጌታ ተገዛኝ። ዱንያ ያመጣሁ ለዘላለም አይደለም። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። ድሮ እኮ የሞት ዓለም ነበር አይደል? መነሻ የሌለው መጨረሻ ያለው የሞት ዓለም አሳልፈናል። ከዛኛው ረጅም የሞት ዓለም ይኸው ሀያት ዱንያ ላይ አጭር ሀያት መነሻ ያላት መጨረሻ ያላት ሀያት ላይ አመጣሁ። ከዛስ መነሻ መጨረሻ ያለው ሞት ደግሞ ይጠብቅሃል። ከዛስ መነሻ ያለው መጨረሻ የሌለው ሀያት ደግሞ ይጠብቅሃል። ለዛኛው ለረጅሙ ሀያትህ በዚህ ባጭሩ ሀያትህ ልትሰራ ዱንያ አመጣሁ። ያ ወይለታ ወይኔ 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 ጉዴ ለይተኒ ለመተኺዝ ፉላነን ኸሊላ። ነገ እኮ ነው ቀንበር ለማተኺዝ ፉላነን ኸሊላ አገሬን ጓደኛ አድርጌ ባልያዝኩት ኖሮ የትኛው ያ ቁማር ቤት የወሰደኝ፣ ከረምቦላ ቤት የወሰደኝ፣ ኳስ ቤት የወሰደኝ፣ ጫት ቤት የወሰደኝ፣ ሺሻ ቤት የወሰደኝ፣ ሐሺሽ ቤት የወሰደኝ፣ ዳንስ ቤት የወሰደኝ፣ ዝሙት ቤት የወሰደኝ፣ ከትምህርት ቤት ከጣራ እንድዘል ከአጥር ዘልዬ እዛ ዱርዬዎች ጋር ሙያ እንድውል ያደረገኝ፣ ከመድረሳ ከመስጂድ ከአላህ አምልኮ እንድወጣ ያደረገኝ፣ ያ ወንድነቴን አስረስቶ በሴት የቀረጸኝ ወደ ሴትነት የለወጠኝ፣ ሱብሓነላህ ዘመናዊነት አስመስሎ ኢስላምን አራቅቶ የሸይጣን ባህሪ ያላበሰኝ አከሌን ጓደኛ አድርጌ ባልያዝኩት ኖሮ። እህቴም ትላለች ለይተኒ ለመተኺዝ ፉላንን ኸሊላ አከሌትን ጓደኛ ባላረኳት ኖሮ። ዘመናዊነት አስመስላ ፀጉሬን አስለቅቃ በሚኒስከርት ያስኬደችኝን፣ በታይት ያስኬደችኝን፣ በሱሪ ያስኬደችኝን፣ ከጀልባብ ከኒቃብ ያራቆተችኝን፣ ከመስጊድ ያስወጣችኝን፣ ከኪታብ ደርሴ ከቁርአን ደርሴ አሊም ዑለማ በደብ ተደፍቼ የአላህን ዲን ከመማር ቁርአን ከመማር ሐዲስ ከመማር ፍቅህ ከመማር ሲራ ከመማር የአላህን ዲን ከመማር ከዲን ያስወጣችኝ ጓደኛዬ ከዲን ያስወጣኝ ጓደኛዬ ፉላንን ኸሊላ አከሌን ጓደኛ አድርጌ ባልያዝኩት ኖሮ መቼ ነው ጸጸት ነው